በወንዶች ላይ በጣም ኮመንሊ ስለሚታየው የካንሰር አይነት ስለ ፕሮስቴት ካንሰር ጥቂት ሀሳቦችን አካፍላችኋለሁ። እንመልከት። ፕሮስቴት ካንሰር በጣም ኮመን የሆነ ካንሰር ነው። ወርልድ ዋይድ ወንዶች ላይ ብቻ የሚታይ ከፕሮስቴት የሚነሳ የካንሰር አይነት ነው። ፕሮስቴትን ስንመለከት ይሄ ከሽንት ፊኛ በታች ከፍንጢጣ ፊት ለፊት የሽንት ቱቦ የሚያልፍበት እጢ ነው። ይሄ እጢ ከእድሜ ጋር በተያያዘ ብዙ ጊዜ መፋፋት ይኖራል። ይህንን ጉዳይ ቢፒኤች እንላለን። ከካንሰር ጋር ባልተያያዘ የእጢ መፋፋት። ከዚያ ባለፈ ግን ከዚህ እጢ ካንሰር ይነሳል። ይህንን ካንሰር ፕሮስቴት ካንሰር እንላለን። ወደ ምልክቶች በምንመጣበት ጊዜ የካንሰር ኤርሊየር በሆነ ታይም ብዙ ጊዜ ምልክቶች የሉም። የፕሮስቴት ካንሰር የሚጀምረው በፕሮስቴት ውስጠኛው መሀለኛው ለሽንት ቱቦ በቀረበው በኩል ሳይሆን ብዙውን ጊዜ ፌሪፍራል ወይም ደግሞ ራቅ ባለ የፕሮስቴት ክፍል ስለሚነሳ ብዙ ጊዜ ምልክቶች አይኖሩትም ኤርሊየር። ወደ በኋላ ላይ ግን ምልክቶችን ይዞ ይመጣል። ምልክቶችን ይዞ ሲመጣ የሚታየው ምልክት በዋናነት የሽንት ፍሰት ችግር ይኖራል። የሽንት እንደሚገባ አለመውጣት። አንድም ሽንትን ለመጀመር መቸገር፣ ሁለትም ደግሞ ሽንት ጠብ ጠብ እያለ መውረድ እንደሚፈለገው ፋስት በሆነ መልኩ ፍሎ አለማድረግ፣ መሀል ላይ ማቆም። እነዚህ አይነት ምልክቶች ይኖራሉ። ከዚያ ባለፈ የሚኖሩት ምልክቶች በተለይ የሽንት ቶሎ ቶሎ መምጣት፣ በተለይ ደግሞ ሌሊት ብዙ ጊዜ ለሽንት መነሳት፣ የህመም ስሜት በምንሸናበት ጊዜ፣ ከዚያም ባለፈም ደግሞ አንዳንድ ጊዜም ደምን በሽንት ውስጥ ማየት ወይም ደግሞ በዘር ፈሳሽ ውስጥ ደምን ማየት፣ እነዚህ ምልክቶች ሊኖሩ ይችላሉ። ከዚያ ባለፈ የፕሮስቴት ካንሰር እነሆ የተሰራጨ ከሆነ ሌሎች ምልክቶችም ሊኖሩ ይችላሉ። በዋናነት የአጥንት ህመም፣ ይሄ ማለት በተለይ የጀርባችን ክፍሎች ላይ ያለ ከፍተኛ የጀርባ ህመም፣ ከዚያም ባለፈም ደግሞ ወደ ሂፕ አካባቢ ያለ ወደ መቀመጫ አካባቢ ያለ ስሜት፣ የህመም ስሜት ሊሆን ይችላል። ወይም ደግሞ ከፍተኛ የሆነ ከአጥንት ጋር የተገናኙ የህመም ስሜቶች ሊኖሩ ይችላሉ። አንድ ግን ማስታወስ ያለብን ነገር ሁሉም አይነት የሽንት ምልክቶች፣ እነዚህ የሽንት ምልክቶች ስላሉ ብቻ ፕሮስቴት ካንሰር ነው ማለት አይደለም። በዋናነት ከፕሮስቴት ካንሰር የሚልቅ በጣም ኮመን የሆነው ከካንሰር ጋር ባልተገናኘ የሽንት ይሄ የፕሮስቴት መፋፋት ወይም ደግሞ የቢፒኤች የምንለው። ነገር ግን እነዚህ ምልክቶች ካሉ ቶሎ መታየት ያስፈልጋል። ምርመራዎች ይደረጋሉ። የደም ምርመራ ፒኤስኤ የሚባል የደም ምርመራ ይደረጋል። ከዚያም ባለፈም ደግሞ የሐኪም ኢቫሉዌሽን ያስፈልጋል። ዲጂታል ሬክታል ኤግዛም የሚባል፣ ከዚያ ባለፈ ናሙና የሚወሰድበት፣ ያለውን ሁኔታ ለማየት ኤምአርአይ የሚደረግበት፣ አጠቃላይ ካንሰር ካለም ደግሞ በደንብ ፉሊ ስቴጅ የሚደረግበት አይነት ሁኔታ አለ። በዋናነት ትሪትመንቱ ሰርጂካል ኢንተርቬንሽን ነው። ከዛ ባለፈ ፎሎ አፕ እንደ አስፈላጊነቱ ራዲዮቴራፒ የሚባል አለ፣ የጨረር ህክምና። ሌላም ደግሞ የሆርሞን ትሪትመንት አለ። እንደዚህ አይነት የትሪትመንት አማራጮች አሉ። ከዚያ ባለፈ ይህንን ካንሰር ፕሪቨንት እናደርጋለን ወይ የሚል ጥያቄ ይነሳል። እንግዲህ በተለይ ሪስክ ካለ ቤተሰብ ውስጥ የካንሰር ሪስክ ካለ፣ ከካንሰር ሂስትሪ ካለ፣ የፕሮስቴት ካንሰር ሂስትሪ ካለ ቀደም ብሎ መታየት መመርመር ያስፈልጋል። ስክሪኒንግ ቴስቶች በዚህ አይነት ሁኔታ አሉ። በተለይ ከ50 ዓመት በላይ በሚሆንበት ጊዜ አትሊስት
ይርሊ ቼክአፕ ሊያስፈልግ ይችላል። ነገር ግን ከሐኪም ጋር በዚህ ጉዳይ መመካከር ያስፈልጋል። ለሁሉም ሰው የግድ አይደለም። ነገር ግን አዌርነስ ሄልፕ ያደርጋል፣ ይረዳል። ሼር አድርጉ፣ ላይክ አድርጉ፣ ፎርዋርድ አድርጉ። መልካም